ሻሎም ሻሎም ቅዱሳን እንዴት ናችሁ? በተለያየ ዓለም ውስጥ ያላችሁ ኢትዮጵያውያን፣ ኤርትራውያን ወንድማችሁ ዘማሪ ፓስተር ሲሳይ ነኝ። ዛሬ ደግሞ በአዲስ ቀንና በአዲስ የእግዚአብሔር ሐሳብ ወደፊታችሁ መጥቻለሁ። ሁሉ ሰላም ነው፣ እግዚአብሔር ይባረክ። ዛሬ በጣም ደስ የሚል ቀን ነው። ወይዘሮ በጣም ያምራል። አሁን ውጪ ሆኜ ነው ይህንን መልእክት ማስተላለፍላችሁ። ክብር ለጌታ ይሁን። ኢየሱስ ክርስቶስ ጌታ ነው። ዛሬ አዳዲስ ሰዎች በጌታ በኢየሱስ ክርስቶስ በማመን ውስጥ የሚገኘውን ደስታና ሰላም የምስራች ለመስበክ ነው ወደዚህ የመጣሁት። ጌታ ይባረክ። ቪዲዮ አድርጌ ነው ይህንን ሪፖስት ማድረግላችሁ። ክብር ለኢየሱስ ይሁን። ጌታ ኢየሱስ ክርስቶስ ዛሬም ሰዎችን ይጣራል፣ ነገም ሰዎችን ይጣራል። ለዘላለም እሱ ወደዚህ እስኪመጣ ድረስ ሰዎችን ይጣራል። ለምንድን ነው እሱ ይሄን የምለው? እሱ የሰውን መጥፋት ስለማይወድ ማንም ወደ ዘላለም እሳት እንዲገባ ጌታ እግዚአብሔር አይፈቅድም። ስለዚህ ብዙ ጊዜ ደጋግመን የምንለው መልካም ኒውስ ያለው መጽሐፍ ቅዱስ ብቻ ነው። ባይብል የሚያወራላችሁ መልካም ዜና ነው። ዛሬ በዓለማችን ላይ በዚህ ሞመንት ብቻ ጉድ ኒውስ እየተባለ ፖስት የሚደረጉት ነገሮች ሁሉ የምድር ጉድ ኒውሶች ናቸው። which is good ግን ፐርፌክት አይደሉም። ዛሬ ግን ይሄንን ቪዲዮ የምትመለከቱ በተለያየ ዓለም ውስጥ ያላችሁ ኢትዮጵያውያን፣ ኤርትራውያን ቆም እንድትሉና ልብ እንድትሉ ጥሪ ያቀርብላችኋለሁ። በዮሐንስ ወንጌል 3 ቁጥር 16 ላይ የአዲስ ኪዳን መጽሐፍ ማለት ነው። ዮሐንስ ወንጌል 3 ቁጥር 16 እግዚአብሔር ዓለምን እጅግ ስለወደደ አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወደዋልና ይላል። ስለዚህ በልጁ በክርስቶስ የሚያምን የዘላለም ሕይወት እንዲኖረው እግዚአብሔር አንድያ ልጁን እስኪሰጥ ድረስ እንዲሁ ወዷል ይላል። በልጁ የሚያምን አይፈረድበትም። በልጁ እግዚአብሔር በላከው የማያምን ግን አሁን ተፈርዶበታል ይላል። እናንተ ክፍሉን በደንብ አንብቡት። በዚህ ክፍል ላይ የምንመለከተው የመጀመሪያው ወርድ እግዚአብሔር አብ ነው። እግዚአብሔር አብ በታላቅ ፍቅር ዓለምን እጅግ ስለወደደ። ዓለምን የሚለው ቃል እንደ ግለሰብ አንተን፣ እንደ ግለሰብ አንቺን አይኖ በዚህ ሰዓት በትልልቅ ኦፊስ ውስጥ ሆናችሁ ልትሰሙት እንደምትችሉ አምናለሁ። የመንግስት ባለስልጣናት፣ ሚኒስተሮች፣ ዶክተሮች፣ ኢንጂነሮች፣ በተለያየ ፖዚሽን ላይ ያላችሁ ሰዎች እንደምትሰሙት እርግጠኛ ሆኜ ስለማምን ነው የምናገረው። እና እግዚአብሔር አብ ዓለምን እጅግ ወደደ ሲል የራስህን ስም አስገባበት። ወንድሜ እህቴ ስምሽን አስገቢበት። ከዓለም ሰዎች መካከል የመጀመሪያው ሰው አንተ ነህ። በህይወት እስካለ ድረስ፣ በህይወት እስካለች ድረስ እግዚአብሔር አብ ዓለምን እጅግ ከመውደዱ የተነሳ ያደረገው ነገር አንድያ ልጁን ኢየሱስ ክርስቶስን ወደዚህ ምድር መጥቶ እንዲሞት አሳልፎ ሰጠው ይላል። እኔ ብዙ ፍቅር አይቻለሁ። ለእግዚአብሔር ፍቅር ግን በዚህ ዓለም ላይ ወደፊትም ለዘላለም የለም። አስባችሁታል? የሚወደውን አንድያ ልጁን በጣም ታፍ ነው፣ በጣም ከባድ ነው። ለሞት አሳልፎ እስኪሰጥ ድረስ ዓለምን እንዲሁ ወዷልና ይላል። ይሄ የሆነበት ምክንያት ኃጢአት የሚባል እርግማን የሚባል በሽታ የሰው ልጆችን ከእግዚአብሔር የለየበትን ያንን ትልቁን የኃጢአት ግድግዳ የሰው ልጅ በራሱ አቅም በተሰጠው በ10ቱ ሕግጋት ሊፈጽም ስላልቻለ እግዚአብሔር አብ ልጁ ኢየሱስ ክርስቶስን አሳልፎ እንደሰጠ ቆም ብለን ወደ መጀመሪያው መጽሐፍ ልመልሳችሁ። የሰው ልጅ ሲፈጠር በኤደን ገነት ውስጥ የእግዚአብሔርን ክብር እያየ ሐሴት እያደረገ ደስ ብሎት 24 ሰዓት ኢንጆይ እያደረገ በሚኖርበት በኤደን ገነት ውስጥ እንዲኖር እግዚአብሔር የሰውን ልጅ እንዳስቀመጠው በዘፍጥረት መጽሐፍ ላይ ሄደን እናገኛለን። በዛው በዘፍጥረት መጽሐፍ ላይ ግን የሰው ልጅ ይህንን የከበረ ነገር በአዳምና በሔዋን መተላለፍ ምክንያት በሰይጣን አሳችነት ከዛ ክብር የሰው ልጅ እንደወደቀ ያ ክብር ተመልሶ መመለስ
ተመልሶ የሰው ልጅ እንዲያገኝ እግዚአብሔር ከማሰብ የተጠቀመበት መንገድ ኢየሱስ ክርስቶስ ተሰቅሏል። ነቢያት ተንብየዋል። ብዙ ስርዓቶች እስከ ብሉይ ኪዳን መጨረሻ መጽሐፍ ድረስ እግዚአብሔር ያላከው ነገር የለም እኔን ለማዳን አንተን ለማዳን። ይሄም ነግርህ ደብዳቤ ወንድሜ ከሰራዊት አምላክ ከእግዚአብሔር የተጻፈ የፍቅር ደብዳቤ ነው። ጌታ ኢየሱስ ክርስቶስ ዛሬ የሚጣራ ልጄ ና እያለ ያንን ክፍል ቆም ብላችሁ እንደገና ስታነቡት ክርስቶስ ኢየሱስ ለመሞትና ለመሰጠት በአብ ፍቃድ እሺ ብሎ ከሰማይ ሰማያት ደግሞ ከድንግል ማርያም ተወልዶ ፈጽሞት ሞትን አሸንፎ የኃጢአትን ግድግዳ ሰብሮ ዛሬ ይህንን የምስራች ነገራችሁ ዛሬ ወንድሞቼ እናቶቼ ጌታ ኢየሱስ ክርስቶስ በመስቀል ላይ ሆኖ በዮሐንስ ወንጌል 19 ላይ ኢት ኢዝ ፊኒሽ ተፈጸመ ብሎ ላንተ ፈጽሞልሃል፣ ላንቺ ፈጽሞልሻል። በጣም እድለኛ ናችሁ። በእኛ ዘመን እንደዚህ አይነት ሶሻል ሚዲያ አልነበረም። በአባቶቻችን ዘመን እንደዚህ አይነት ሶሻል ሚዲያ አልነበረም። በተመቻቸ ቦታ ሆናችሁ በቢሮአችሁ ድረስ ወንጌል እየሰማችሁ ነው። ይህንን የእግዚአብሔርን ጥሪ ቸል አትበሉ፣ የሚሰማ ጆሮ ያለው ይስማ ይላል መጽሐፍ ቅዱስ ሲናገር። ስለዚህ በአውሮፓ፣ በኤዥያ፣ በአፍሪካ፣ በሚድል ኢስት ካንትሪዎች ያላችሁ ኢትዮጵያውያን ወንድሞቼ እና እህቶቼ የምስራች ይዤላችሁ መጥቻለሁ። ስለ እናንተ የሞተ ኢየሱስ ክርስቶስ አለ። ደሙን ያፈሰሰላችሁ እናንተ በሰላም እንድትኖሩ፣ እናንተ በጤና እንድትኖሩ፣ እናንተ በሐሴት እንድትኖሩ ደም የከፈለላችሁ ጌታ ኢየሱስ በመስቀል ላይ አለ። ስለዚህ መልእክቴ አንድ ነው። ይሄ እግዚአብሔር በላከው በኢየሱስ ክርስቶስ ብታምኑ የዘላለም ሕይወት ታገኛላችሁ። በማያምኑት ግን አሁን ስላላመኑ አሁን ተፈርዶባቸዋል ይላል። ፍርዱ በጣም ቀላል አይደለም። ከእግዚአብሔር ተለይቶ ለዘላለም ወደ ገሃነም መጣል። እግዚአብሔር ግን ዛሬ በሕይወት እያለ ይሄንን ምርጫ ምረጥ ይልሃል። ኢየሱስን እንድትመርጠው ግብዣ ያደርግልሃል። ይወድሃል። አሁን ያለህበት ሁኔታ ላይመች ይችላል። በተለያየ ሀብት፣ በተለያየ እውቀት፣ ምናልባትም በድህነት፣ ምናልባትም በኃጢአት ተይዘ ሊሆን ይችላል። ኢየሱስ ክርስቶስን ወደ ልብህ ስታስገባው ይሄ ሁሉ ቀንበር ካንተ ላይ ይሰበራል። ስለዚህ እህቴ ጋብዝሻለሁ፣ ወንድሜ ጋብዝሃለሁ። እህቶቼ፣ ወንድሞቼ፣ አባቴ ልጆች፣ በተለያየ ዓለም ውስጥ ያላችሁ ኢትዮጵያውያንና ኤርትራውያኖች እግዚአብሔር ፈጥሯችኋል። እናንተ እግዚአብሔር ፍጥረት ናችሁ። ዲፍረንቱ እግዚአብሔር አምላካችሁ እንዲሆን ይፈልጋል። ፈጣሪያችሁ በመሆኑ ምንም ክህደት የለውም። ሰው ከዝንጀሮ አልመጣም። ነገር ግን አምላክ እንዲሆናችሁ እናንተ ልጅ እንድትሆኑ ስለሚፈልግ ጥሪ ያቀርብላችኋል። ዛሬ ሬዲ ከሆናችሁ ይህንን መልእክት ልባችሁን ከነካ ከኔ ጋር አጭር ጸሎት እንጸልያለን። ዛሬ በሕይወት መዝገብ ላይ ስማችሁ ይጻፋል። ክብር ለኢየሱስ ይሁን። ኢየሱስ ያድናል። የሚያድነው ሃይማኖት አይደለም። የሚያድነው ሕግ መጠበቅ አይደለም። የሚያድነው ገዳም መሄድ አይደለም። የሚያድነው እግዚአብሔር በላከው በልጁ በኢየሱስ ክርስቶስ ማመን ብቻ ነው። ከድንግል ማርያም የተወለደውን ኢየሱስን ማመን ብቻ። ክብር ለጌታ ይሁን። ይህንን መልእክት ማስተላለፍላችሁ ከካናዳ ሆኜ ነው። መኖረው ካናዳ ውስጥ ነው። ካናዳ መኖር የዘላለም ሕይወት ዋስትናን አይሰጥም። አሜሪካ መኖር የዘላለም ሕይወት ዋስትናን አይሰጥም። ብር ሊኖራችሁ ይችላል። ሀብታም ልትሆኑ ትችላላችሁ። በሰው ልትከበቡ ትችላላችሁ። ያ ሁሉ ነገር ማዳን አይችልም። ክብር ለጌታ ይሁን። እኔ አሁን ቁጭ ብዬ ይህንን የምስራች የምነግራችሁ ዋጋው ታላቅ ስለሆነ ነው። ይህንን ጌታ እንድትቀበሉ ምጋብዛችሁ። ስለዚህ ይህንን ለመቀበል ከወሰናችሁ፣ ኢየሱስን በልባችሁ ላይ ማንገስ ከፈለጋችሁ ከኔ ጋር አጭር ጸሎት እንጸልያለን። ኢየሱስ ያድናል። ከበሽታ ያድናል፣ ከጥንቆላ ያድናል፣ ከእርግማን ያድናል፣ ከተለያየ እስራት ነፃ ያወጣችኋል። ኢየሱስን ብትቀበሉ የዘላለም ሕይወት ታገኛላችሁ። ስለዚህ ከኔ ጋር አጭር ጸሎት እንጸልያለን። አትፍሩ። ይሄ ሼም አይደለም። ይሄ ትልቅ ፕሪቪሌጅ ነው፣ ትልቅ እድል ነው። ምናልባት ይሄንን ቀን በሕይወት መዝገብ ላይ በማስታወሻችሁ ላይ ብትጽፉት በዚህ ቀን ጌታን የምትቀበሉ ከሆነ እናንተ እድለኞች ናችሁ። ሰው በአንድም ሆነ በሌላ ይሞታል። ለምንድን ነው የምንሞተው? እንድንሞት ተደርገን የተፈጠርነው። ከሞት ባሻገር ግን የዘላለም ሕይወት አለ። ስለዚህ አጭር ጸሎት ከኔ ጋር እንጸልያለን። እኔ የምለውን ትደግማላችሁ።
ጌታ ኢየሱስ ክርስቶስ ስማችሁን በሕይወት መዝገብ ላይ ይጽፈዋል። በጣም ወዳችኋለሁ። ኤኒ ኩዌሽን ኤኒ ጥያቄ ካላችሁ በፌስቡክ፣ በኢንስታግራም፣ በቲክቶክ በእኔ አድራሻ ልትጽፉልኝና ልትጠይቁኝ ትችላላችሁ። በጣም ወዳችኋለሁ። እጸልይላችኋለሁ። ይሄ ቀን ደግሞ እንዳያልፋችሁ አሁንም በትህትና ጠይቃለሁ። ከኔ ጋር ይህን ጸሎት እንጸልያለን። እግዚአብሔር ሆይ አመሰግንሃለሁ ስለ እኔ የዛሬ 3000 ዓመት ጌታ ኢየሱስ ክርስቶስን በቀራንዮ መስቀል ላይ እንዲሞት እንዲሰቃይ ዋጋ እንዲከፍል ለእኔ ለአንዱ ሰው ስለላክልኝ አመሰግናለሁ። ዛሬ የሰማሁት ቃል ልቤን ነክቶታል፣ መንፈሴንም ነክቶታል። ይሄ ቃል እንድወስን አድርጎኛል። ጌታ እግዚአብሔር ሆይ ልጅህን ስለሰጠኸኝ አመሰግንሃለሁ። ጌታ እግዚአብሔር ሆይ እስከ ዛሬ ድረስ አልገባኝም ነበር። ዛሬ ግን በዚህ ቃል መሰረት አንተ ለእኔ እንደሞት ገብቶኛል። ጌታ እግዚአብሔር ሆይ ኃጢአቴን በደሌን ይቅር በለኝ። በአዳምና በሔዋን መተላለፍ ምክንያት በሰው ልጆች ላይ የመጣውን ኃጢአት ከእኔ ላይ በልጅ በኢየሱስ ክርስቶስ ደም ስበርልኝ፣ አንጻኝ። በልጅ በኢየሱስ ክርስቶስ ደም ከኃጢአት ቀድሰኝ። ዛሬ ስሜን በሕይወት መዝገብ ላይ ጻፍልኝ። እግዚአብሔር ሆይ እኔ ኃጢአተኛ ነኝ፣ እኔ በደለኛ ነኝ። በአዳምና በሔዋን መተላለፍ በነበረው ኃጢአት በድያለሁ። ዛሬም በማደርገው ክፉ ተግባር አሳዝኛለሁ። ይቅር በለኝ። ስሜን በሕይወት መዝገብ ላይ ጻፍልኝ፣ ተቀበለኝ። አባት ሆይ ይቅር ስላልከኝ ስለተቀበልከኝ ስሜን በሕይወት መዝገብ ላይ ስለጻፍክልኝ አመሰግናለሁ። እግዚአብሔር አብ ሆይ ስለ ኢየሱስ አከብርሃለሁ። ስለ ስጦታዬ ስለ ኢየሱስ አከብርሃለሁ። ጌታ እግዚአብሔር ሆይ ዓለምን፣ ሰይጣንን፣ ምኞቷን ክጄ አንተን ብቻ የሕይወቴ አዳኝ አድርጌ በልቤ ላይ እሾምሃለሁ። ጌታ እግዚአብሔር ሆይ ስለተቀበልከኝ አመሰግንሃለሁ። በኢየሱስ ክርስቶስ ሕያውና ድንቅ ስም አሜን። ጌታ ይባርካችሁ፣ ጌታ ይባርካችሁ። በድጋሜ ይህንን ጸሎት ከጸለይክ ወንድሜ እንኳን ደስ አለ፣ እህቴ እንኳን ደስ ያለሽ። ኮንግራጁሌሽን፣ እንኳን ደስ አላችሁ። ይህንን ካረጋችሁ ዛሬ ስማችሁ በሕይወት መዝገብ ላይ ተጽፏል። ክብር ለጌታ ይሁን። ስለዚህ ቀጣዩ ነገር ደግሞ በምትኖርበት ዓለም ውስጥ አፍሪካ ሊሆን ይችላል፣ ኢትዮጵያ፣ ኤዥያ፣ የተለያየ ዓለም ውስጥ ወደ ኢትዮጵያ ወንጌላዊት ቤተክርስቲያን ሄዳችሁ ተከታታይ ትምህርት በመማር እንደገና ደግሞ የጥምቀት ትምህርት በመማር እንድትጠመቁ ሕይወታችሁን ለጌታ እንድትሰጡ ይህንን በጌታ ፍቅር አደራ ላለሁ። እኔ እናንተን ከእግዚአብሔር ጋር ነው ያገናኘሁት። ብዙ ቀጣይ ነገር አለ። መማር አለባችሁ፣ መጸለይ አለባችሁ፣ የእግዚአብሔርን ቃል ማወቅ አለባችሁ። ወንድሞቼ በጣም እድለኞች ናችሁ። እኔም እድለኛ ነኝ በዚህ ሰዓት ይህንን የምስራች ለእናንተ በመናገሬ። ቢካውዝ አንድ የጨለማ መንግስት ፈርሶ ወደ እግዚአብሔር ብርሃን መጥታችኋልና እንኳን ደስ አላችሁ። እህቴ እንኳን ደስ ያለሽ። ምናልባት እናቴ አባቴ በእድሜ ከኔ የምትበልጡም ካላችሁ እንኳን ደስ አላችሁ። ባላችሁበት ሁኔታ ይህንን እግዚአብሔርን ስላገኛችሁ ስለ እናንተ ጌታን ባርካለሁ። ተባረኩልኝ። ወዳችኋለሁ። እግዚአብሔር ሆይ አመሰግንሃለሁ ስለነበረን ስለዚህ አጭር ጊዜ የዘላለምን ሕይወት በክርስቶስ ኢየሱስ ስለሰጣቸው ወንድሞቼ ባርካለሁ። ክብር ሁሉ ላንተ ይሁን። በኢየሱስ ክርስቶስ ስም ጸለይኩኝ። አሜን።